ለሞት የሚጾመው አስገራሚው የጾም ስርዓት። ጤና ይስጥልኝ የኬቢ ግሎባል ኢንፎ ቤተሰቦች። ጾም ስንል ብዙዎቻችን ለተወሰኑ ሰዓታት ወይም ቀናት ከምግብ መከልከልን እናስባለን። ነገር ግን እስከ ሕይወት ፍጻሜ ድረስ መጾም አለ ቢባልስ? በህንድ የሚገኘው የጃይኒዝም እምነት ተከታዮች ሳንታራ የሚባል እጅግ አስገራሚና ለብዙዎች አስደንጋጭ የሆነ የጾም ስርዓት አላቸው። ዛሬ ስለዚህ ምስጢራዊ ጾም ዘንድላችሁ ቀርበናል። የዚህ እጅግ ጥንታዊ የሆነው የጃይኒዝም እምነት ተከታዮች በብዛት የሚገኙት በምዕራብና በደቡብ የህንድ ክፍሎች ነው። በተለይም በራጅስታን፣ በጉጅራት፣ በማሃራሽትራ እና በካርናታካ ግዛቶች ውስጥ በስፋት ይኖራሉ። ምንም እንኳን ቁጥራቸው ከህንድ ጠቅላላ ህዝብ አንጻር ጥቂት ቢሆንም በንግድና በትምህርት ዘርፍ ባላቸው ተጽዕኖ እንዲሁም በዚህ ለየት ባለ መንፈሳዊ ስርዓታቸው በዓለም አቀፍ ደረጃ ይታወቃሉ። ሳንታራ ማለት እነዚህ የጃይን እምነት ተከታዮች በፈቃደኝነት ምግብና ውሃ በማቆም ወደ ሞት የሚጓዙበት የጾም አይነት ነው። ይህ ጾም እንደ ተራ ጾም የሚታይ ሳይሆን አንድ ሰው በዚህች ምድር ላይ ያለኝን ግብ ተፈጽሟል፣ ነፍሴን ከስጋዊ ፍላጎት ነፃ አውጥቼ ወደ ሰላም መሄድ አለብኝ ብሎ ሲያምን የሚጀምረው ነው። ግለሰቡ መጀመሪያ ምግብ ያቆማል፣ ቀጥሎም ውሃ ይተዋል። በዚህም ሁኔታ ነፍሱ ከስጋው እስክትለይ ድረስ ጾሙን ይቀጥላል። ይህ የጾም ስርዓት በህንድ ውስጥ ትልቅ ክርክር አስነስቶ ነበር። እንደ አውሮፓውያን አቆጣጠር በ2015 የራጅስታን ከፍተኛ ፍርድ ቤት ይህን ጾም ራስን የማጥፋት ሙከራ ነው በማለት አግዶት ነበር። ነገር ግን የእምነቱ ተከታዮች ይህ የሃይማኖት ነፃነታችን ነው በማለት ባደረጉት ከፍተኛ ተቃውሞ የህንድ ጠቅላይ ፍርድ ቤት እገዳውን በማንሳት ዛሬም ድረስ ስርዓቱ እንዲቀጥል ፈቅዷል። እንግዲህ ቤተሰቦቻችን ዓለማችን እንዲህ አይነት ለብዙዎቻችን እንግዳ የሆኑ እምነቶችና ስርዓቶች የሞሉባት ናት። ለመሆኑ እናንተ ስለዚህ ጾም ምን ትላላችሁ? ሃይማኖታዊ ነፃነት ወይስ ራስን የማጥፋት ሙከራ? ሐሳባችሁን ኮሜንት ላይ አስፍሩልን። ለኬቢ ግሎባል ኢንፎ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።